የምሰራቸው ቪዲዮዎች ምንም እይታ የላቸውም። እይታ እንዲኖራቸው ኮፒ ሊንክ ሼር እያደረጋችሁ ቪዲዮዎቼ ቫይራል እንዲወጡ እንድትተባበሩኝ ይላል። ዛሬ ዓለማችን ላይ ኢድ ነው። ሙስሊሞች ዓለማችንን በዓለም ሁኔታ ላይ ኢድን እያከበሩ ይገኛሉ። ኢድን በሚያከብሩ ሰዓት ላይ በእርድ በተለያዩ በፌሽታና በደስታ እያከበሩ ይገኛሉ። ለፍልስጤማውያን ግን ይሄ ትክክል አይደለም። ለፍልስጤማውያን ሲሆን ደስታ የሚባል ነገር የለም። ይባስ ብሎ የኢድ ፕሮግራም ላይ ባሉበት ሁኔታ ላይ በእስራኤል አየር ድብደባ ተደርጎባቸዋል። በአየር ድብደባውም 9 ፍልስጤማውያን መሞታቸው ተረጋግጧል። ከ9 ፍልስጤማውያን 5ቱ ህጻናት መሆናቸው ደግሞ ዓለምን እጅግ አሳዝኗል። ይህ ድርጊት እንግዲህ በእስራኤል ጭቆና በተደጋጋሚ የተደረገባቸው ይገኛል። እንደ ቢቢሲ ዘገባም ከሆነ በዛሬው ቀን በኢድ ፕሮግራም ላይ እንኳን የሚላስ የሚቀመስ የለም። አብዛኛው ፍልስጤማውያን ይህንን ቀን በራብ እያሳለፉት ይገኛሉ። በእንዲህ ሁኔታ ላይ እያሉ ሳለ የእስራኤል የአየር ድብደባ መጠናከሩ ደግሞ ዓለምን አሳዝኗል። እንደዚህ አይነት መረጃ እንዲደርሳችሁ አካውንታችን ላይክ ፎሎ ሼር አድርጉ። መልካም ጊዜ